በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። በፍልስፍና ውስጥ የመጀመሪያው የፍልስፍና ክፍል ከሆነው ሎጂክ ውስጥ የመጀመሪያ የሚጠናት የሚገባው ወይም የሚጠናው ክፍል ምን ቶት ፕሮሰስ ወይም ሎጂካል አይዴንቲቲ ነው። ሎጂካል ወይም ደግሞ ፋንዳሜንታል ቲንኪንግ ፕሮሰስ ወይም ደግሞ አይዴንቲቲ የሚባል ነው። እነዚህም ሶስት ክፍሎች አሉት። ሎ ኦፍ አይዴንቲቲ የሚባለው ኢፍ ኤ ኢዝ ትሩ ኤ መስት ቢ ትሩ አት ኦል ታይም ኤንድ ሪስፔክት የሚለው ነው። ሎ ኦፍ አይዴንቲቲ የሚባለው ማለት ነው። እና ሁለተኛው ሎ ኦፍ ኮንትራዲክሽን የሚባለው ነው። ሎ ኦፍ ኮንትራዲክሽን የሚባለው ኢፍ ኤ ኢዝ ትሩ ኤ ካኖት ቢ ፎልስ አት ዘ ሴም ታይም ወይም ደግሞ ፊት ለፊቴ ቴሌቪዥን አለ፣ ፊት ለፊቴ ደግሞ ቴሌቪዥን የለም ማለት በአንዴ አትችልም የሚል የአስተሳሰብ ክፍል ሲሆን ሎ ኦፍ ኤለም በነ ቃሌ ክርክር ላይ አሁን ኤልኢኤም የሚሉት ወይም ደግሞ ሎ ኦፍ ኤክስክሉዲንግ ዘ ሚድል የሚሉት ደግሞ በቃሌ እና በአትናቲየስ ክርክር ከሙስሊሞች ጋር ባደረጉት ላይ ለሚባሉ ደግሞ ሎ ኦፍ ኤክስክሉዲንግ ዘ ሚድል የሚባለው ሎ ኦፍ ኤክስክሉዲንግ ዘ ሚድል ማለት ኢዘር ቴሌቪዥን ፊት ለፊት አለ ወይ የለም፣ ወይ እግዚአብሔር አለ ወይ እግዚአብሔር የለም ነው እንጂ እግዚአብሔር አለምም የለምም ማለት አትችልም የሚል የአስተሳሰብ ክፍል ነው። ይሄ በፍልስፍና ውስጥ ቤዚክ ልክ ፊዚክስ ማስ ስለ ፊዚክስ ወሳኝ እንደሆነ ሁሉ ያለ ሎጂክ ፍልስፍና ስለሌለ ነው። ፍልስፍና ክፍል ውስጥ ሜታፊዚክስ፣ ኢፒስቲሞሎጂ፣ ሎጂክ፣ አስቴቲክስ እና ኤቲክስ አለ። እነዚህ ወደ 5 ክፍሎች አሉ። ቤዚክ ነገር ነው። ዩኒቨርሲቲ የተማረ ሰው በደንብ ስለ ሎጂክ ያውቃል። ኦልራይት አሁን አቴይስቶች ወይም ደግሞ እግዚአብሔር የለም ብለው ከሚከራከሩበት የሎጂክ ክፍል አንዱ ምንድን ነው? አብሶሉት አይዴንቲቲ ነው። አብሶሉት አይዴንቲቲ ማለት የአንድ ነገር ተመሳሳይ ነው ከተባለ ያ ተመሳሳይ የተባለው ነገር በፕሮፐርቲው ተመሳሳይ ነው ወይም ደግሞ በፕሮፐርቲው ተመሳሳይ ከሆነ በኤሰንሱም ተመሳሳይ ነው የሚል ሀሳብ የያዘ ነው። አጠቃላይ ከነዚህም ውስጥ ዋናው በክርክሩ ሰምቷቸው ከሆነ ሎ ኦፍ ኢንዲዘርኒቢቲ ማለት ሌቪንስ ሎ ማለት ነው። ሌቪኒዝን ታውቁታላችሁ። ካልኩለስ የፈለሰፈ ጀርመን ማቴማቲሻን ነው። ኦልራይት አሁን ሊቢኒዝ ሎ ወይም ኤልኤል እያሉት የነበረው ሊቢኒዝ ሎ ምንድን ነው? ቤዚካሊ የሚያወራው አንድ ነገር ተመሳሳይ ነው ከተባለ የሚለይ የተለየ ባህሪ አይኖረውም ነው። ለምሳሌ ኤ እና ቢ ተመሳሳይ ነው ካልናቸው ኤ መስት ቢ ቢ ቢ መስት ቢ ኤ ምንም ሊለያቸው የሚችል ባህሪ የላቸውም ነው። ወይም ደግሞ ባህሪያቸው ተመሳሳይ ነው ከተባሉ እነሱ አንድ ናቸው ማለት ነው የሚል ባህሪያቸው ተመሳሳይ ከሆነ አንድ ናቸው ወይም ደግሞ አንድ ከሆኑ ባህሪያቸው ተመሳሳይ ነው የሚል ሎ ነው። አሁን ይሄን ወስደው አቴይስቶች አብ እግዚአብሔር ከሆነ ወልድ እግዚአብሔር ከሆነ መንፈስ ቅዱስ እግዚአብሔር ከሆነ አብና ወልድ አንድ ናቸው በሎ ኦፍ አይዴንቲቲ። ስለዚህ መጽሐፍ ቅዱስ ላይ የምትሉት ደግሞ አብና ወልድ አንድ ስላልሆኑ ይሄ ስላሴ የሚለው ትምህርታችሁ ትክክል አይደለም የሚል ነው እና ቃሌን በትችት ላይ ያላስገባው ደግሞ የዚህን የሚያፈርስ የሎጂክ ክፍል አለ። የመጀመሪያው አንዳንድ ቲዎሎጂያኖች የሚሉት ምንድን ነው? ኤሰንስ እና አትሪቢዩት ይለያል ማለት ኤሰንስ ለምሳሌ አበበ የሚባል ሰው ታውቃላችሁ። አበበ በፒያሳ የሚኖር ልጅ ከሆነ የፒያሳ ልጅ አበበን አውቀዋለሁ ትሉታላችሁ። ግን አበበ በህይወት ባይኖርም አበበ የሚለውን ኤሰንስ ግን ምን ይኖራል? ከእናንተ ጭንቅላት ላይ ይኖራል። ዴርፎር እኛ አብ ወልድ መንፈስ ቅዱስ ስንል አንደኛ በሪሌሽን ባላቸው ነው። ዘ ፋዘር ኤንድ ዘ ሳን አባት ልጅ የምንለው በሪሌሽንሽፓቸው ነው እንጂ አንድ ናቸው። በሪሌሽናቸው ነው እንጂ አንድ ናቸው ነው የምንለው። ሁለተኛ ደግሞ ኤሰንስ እና አትሪቢዩታቸው ይለያሉ። በፎርም ዲቪዥን ባይ ካውንቲንግ ባይ አይዴንቲቲ እና ካውንቲንግ ባይ ዲቪዥን ይለያል የሚል ነው። ሌላኛው ደግሞ እነ ቃል የሚያነሱት ምንድን ነው? ማክስ
ብላክስ ሎ ማክስ ብላክስ ሎ ማለት ምንድን ነው? ሁለት ነገሮች ተመሳሳይ ከሆነው በውስጥም በውጭም ለምሳሌ ዘ ቮሊዩም ኦፍ ጠብቂኝ ፕሊስ እና ሎ ኦፍ እንትን ማክስ ብላንክስ ሎ የሚለው ምንድን ነው? ሁለት ነገሮች ተመሳሳይ ቮሊዩም አላቸው። ቮሊዩም ኦፍ ፐርሰን ፎርሰርዶ ፓያር ኪውድ ነው አይደል? እና ተመሳሳይ ቮሊዩም አላቸው፣ ተመሳሳይ ከለር አላቸው፣ ተመሳሳይ ሁሉም ፕሮፐርቲ አላቸው። ግን ሁለት ከሆኑ ሁለት ናቸው። ተመሳሳይነታቸው ሁለት ተብለው እንዳይቆጠሩ አላደረጋቸውም ነው። ምንም በተዘዋዋሪ መንገድ ማክስ ብላክ ሎ ምንድን ነው የሚለው? ምንም የሚመሳሰሉ ሆነው ቢሆኑ ሰዎቹ ወይም ደግሞ ለምሳሌ ትዊንስ አይዴንቲካል ትዊንስ ቢኖሩ የፈለገ ቢመሳሰሉ ግን ሁለት ስም ሰጣችኋለ፣ ሁለት ቆጥራችኋለ። ልብስ ስገዛ ሁለት ነው የምትገዛው። ስለዚህ መመሳሰላቸው ተለይተው እንዳይቆጠሩ አያደርጋቸውም። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ አንድ ናቸው። ተለያይተው ስም መሰጣታቸው አንድነታቸውን አይከለክልም የሚል አርጊመንት ነው። በዚህም አሸንፈዋል ብዬ አምናለሁ። የእግዚአብሔር ስም የተባረከ ይሁን። ሌላ ደግሞ ምንድነው ባጭሩ ላወራ የምፈልገው? ኦልራይት ስለዚህ ብዙ በሎጂክ ላይ ብዙ ፕሮፖዚሽኖች አሉ፣ ፕሮፖዚሽንስ አሉ። ዋናው ምንድነው ሎ ኦፍ አይዴንቲቲ ወይም ደግሞ የሎጂካል ቤዚክ ቲንኪንጉ የሚያመለክተው ወይም ደግሞ መከተል የሚገባ ምንድነው ኤሰንስ ነው። ለምሳሌ እዚህ ጋር ጥምቀት ያድናል ያለ ሰው ሁል ጊዜ ጥምቀት በመጣ ቁጥር ጥምቀት ያድናል ከሚለው ጋር አዳኝ ተሰቀለ የሚለው ቦታ ሁሉ ጥምቀት እንደዛ እንዳደረገ መክተትና መጠቀም አለበት ነው። ኢፍ ኤ ኢዝ ትሩ ኤ መስት ቢ ትሩ ኢን ኦል ሪስፔክት። ፊልሙ ሲጀምር ለምሳሌ ፊልም ላይ አባት ገጸ ባህሪ የሰጠው ሰውዬ ፊልሙ ሲያልቅ እናት አታረገውም ወይም ደግሞ አጎት አታረገውም ነው። ስለዚህ ሎ ኦፍ አይዴንቲቲን ይሄ ማወቅ ምንድነው? ማንም ሰው አሁን ቲቶር ላይ ወጥቶ ክርክር ሲያደርግ ቤዚክ የሆኑ የሎጂካል ተርሞችን ማወቅ አለበት። ለክ ማቴማቲክስ ሳታቅ ካልኩለስ አታቅም። ያው ካልኩለስ ማቴማቲክስ ነው፣ ግን ዊዛውት ማቴማቲክስ ፊዚክስ ልሰራ አችልም። ያለ ፊዚክስ እና ያለ ማቴማቲክስ ደግሞ ኢንጂነሪንግ ካልኩሌሽን መስራት አትችልም። ለምሳሌ ድንጋይ ወደ ሰማይ ብትወረውር ይሄኛውን ሃፍ ታይምስ ጂቲ ስኩዌር ብለህ ለምሳሌ ዲስታንሱን ትለካዋለህ። አሁን ሃፍ ታይምስ ጂቲ ስኩዌር የሚለውን ፎርሙላ ተጠቅመ ድንጋዩ የትኛው ፓርት ላይ የታይሙ ሲሰጥቅ ያለው ምን ያህል ከፍታ ወደ ሰማይ እንደወረወርከው ማወቅ ትችላለህ ማለት ነው። ምክንያቱም ግራቪቲ ኮንስታንት ስለሆነ። ልክ እንደዛ ሁሉ ያለ ሎጂክ ፍልስፍና መናገር አችልም። ያለ ሎጂክ ፍልስፍና መፈላሰፋችን። ለዚህ ነው ፍልስፍና ላይ የምታዩቸው ሁሉ ክርክሮች አይዲያሊስት፣ ማቴሪያሊስት፣ ኤግዚስተንሻሊስት እነ ፕሎቶ ፎርም ዘ ኩዌሽን አባውት ጋድ የሚባሉ ትልልቅ ሰፊ ክፍሎች ማለት ነው። ሎጂክ፣ አስቴቲክስ፣ ኤቲክስ፣ ዋት ኢዝ ጉድ፣ ዋት ዊ አር ኦት ቱ ዱ ቱ ቢ ጉድ፣ ምን ብናደርግ ነው መልካምን የምናበዛው። ሄዶኒስትስ ለምሳሌ ሄዶኒዝም ፕሌዠር ፕሪንሲፕል ላይ ያለ ፍልስፍና። ኢጎይስቲክ ሄዶኒስትም ሰዎች ራሳቸውን እስካስደሱ ድረስ ትክክለኛ የተግባር ፈጽመዋል። ኖ ሰዎችን ብዙ ሰው እስካስደሰቱ ድረስ ትክክል ድርጊት ፈጽመዋል የሚባል ሄዶኒዝም የሚል ፍልስፍና። እነዚህ ሁሉ የፍልስፍና ክፍሎች ዊዛውት ሎጂክ ከንቱ ናቸው። ሎጂክ ጉድ። ሎጂክ መማር ሌላ የሚጠቅመው ደግሞ ፋላሲን ታስወግዳለህ። ፎርማል ፋላሲ፣ ኢንፎርማል ፋላሲ አለ። ለምሳሌ ፎርማል ፋላሲ ኮድ ውስጥ ለምሳሌ አድሆሚነም አቢዩዚንግ ዘ ፐርሰን፣ አድሆሚነም ላቲን ተርም ነው። ዲቪዥን አለ፣ ኮምፖዚሽን አለ፣ ኬሲ ጄኔራላይዜሽን አለ፣ ሚቲንግ ዘ ፖይንት አለ። ጊዜ የለኝም እንጂ እያንዳንዱ ላይ ኤግዛምፕል። እነዚህ ሁሉ ፋላሲዎች የሚፈጠሩ ሎጂክ ባለማወቅ ወይም ደግሞ ተቃራኒን አካል ለመጉዳት የምትሄድበት የተሳሳተ አስተሳሰብ ፋላሲ ይፈጥራል። ቲንኪንግ
ሚስቴክ ኢን ሪዝኒንግ ማለት ነው።